ማንቼስተር 3-2 አሸነፈ። አስጨናቂ ጨዋታ ምናምን ቢሆንም ያ ጸጉራሙ ሰውዬ ይቆረጣል ወይ? ይሄ ነው ጥያቄው። እዚህ ጋር ናው መታለች ይቆረጣል ምናምን እያለች እየሰከሰች ነው። የራስን ተቆረጥ መጀመሪያ አንተ ታጋይ መስለህ እዚህ ጋር መተህ ማነው አድክሜው ሰውዬ ማነው አንተን እበላሃለሁ በኋላ 3-2 ግን ማንን ለማስፈራራት ነው? ምን ማለት ፈልጋችሁ ተረዳኝ አይደል? ላይቭ ላይ ባይዘይ ማነው ላይቭ ላይ ማነው ዩናይትድ ሊያገባ ነው ይመስላል እላለሁ። ኩኛ ቀርቀራ አረጋው አቢጌል ያለፈው ሳምንት እኔን እንዳደረገኝ ዛሬ ደግሞ እኔ ለካ አርሰናል ላይ ሲሆን ነው የማይታወቀኝ። አርሰናል ላይ ሲሆን አይታወቀኝ ማለት እቺ ኒው ማናጀር ባውንስ የሰውየውን ጸጉር አስቆርጣ ቶፕ 4 ታስገባሻለች ወይ? እኔ አዎ ነው ባይዘይ አዎ ነው። ቸልሲ እና ማንቸስተር ዩናይትድ ቶፕ 4 የሚገቡ ይመስለኛል። እንደውም ሊቨርፑል ነው መስጋት ያለበት። ምክንያቱም ይሄ አርኒ ሎስት የሆነ ክሉለስ የሆነ ሰውዬ ማነው ቨርት ሶቦዝላይ እና ኢኪቲኬ ብቻቸውን ቶፕ 4 ካላስገቡት በስተቀር እሱ ግራ ገብቶታል። ሎንግ ቦል ይገባበታል። ሳላህ አይምሮን አፍሪካ ትቶት ነው የመጣው። ተረዳሽኝ አይደለ? ስለዛ ቶፕ 4 የተረጋገጠልሽ ነው። እኔና ማን ሲቲ ላይ ትመጪልናለሽ ወይ? ትመጪልናልሻ እና ማን ነው ድሉሽናል? አሁን 12 ነጥብን በ15 ጨዋታ በ14 ጨዋታ ትገለብጠዋለህ። ምክንያቱም 14ቱንም ስለምታሸንፍ ሰውየው 5 ጌም አሸንፈ የሰውን ህይወት ማዳን ሳትችል 14 ጌም ታሸንፋለህ። እንደዚህ ነው የምትመኘው? ገባህ? ይመች። ለማንኛውም ዛሬ አንቺ ላይ አይደለም ዋና አቴንሽናችን የነበረው አንቺ ለመዝናናት ብራንድ ስለሆንሽ አንቺ ስትገርፊም ማየት እንፈልጋለን። ዋና ሐሳባችን ቪላ ላይ ነው፣ አሳክተናል። አሁን ደግሞ ማንቸስተር ሲቲ እንዲጥል ነው የምንቋጥረው። ስፐርስ እንዲያሸንፋል ስንጠብቀው ስለሚያስከፋ ማን ሲቲ እንዲጥል ነው የምንቋጥረው። ይሳካልናል ብለን እንገምታለን። ላይቭ ላይ ነው ስበል ላይቭ ላይ ነው እንዴ ነው የማይቋጥሩት? ወያላ አይደል 19 ብር ነው የሚቋጥሩት። ምን ሆነ ነው? ላይቭ ላይ ነው። ምንድነው 3-2 ቁስል መቀስቀስ ነው እያላችሁ የምትመጡት? ስለምን ቁስል ነው የምታወሩት እናንተ? አትረሱም እንዴ ፋራ ናችሁ እንዴ እናንተ? በቃ ይተዋል እኮ ትውት ይደረጋል አይደል እንዴ? ትላንትም 3-2 ቼልሲ ሲያንቅ ወንድም ጥላ ሊያስታውስ ነው። እዚህም 3-2 ምንም ደስ አትሉ። የምሬን ነው። ደስ አይልማ። ምንድነው ለከት ይኑረው የሆነ ቀልዳችሁ ምናምን። ለማንኛውም ማንቸስተር 3 ፉልሃም 2 የተረዳናቸው ወሳኝ 3 ነጥቦችን አነሳለሁ። ከዛ በተጨማሪ ግን ዋናው ነገር ቪላ የዋንጫ ተፎካካሪው ቡድን መሸነፉ ነው። በቃ ትልቁ ነገር እሱ ነው። ደስ ብሎኛል። በቃ በትርፌ ብቃጠልም ማለት ነው በማሸነፏ፣ በቪላ ግን ደስ ብሎኛል። የምሬን ነው ማለት ከባለፈው ያልተናነሰ መቃጠል ነው የተቃጠልኩት ዛሬ ዩናይትድ በማሸነፉ። ለመሰለ ቋጥሬ ነበር። በቃ እኔ ጨጓራቸውን ለልጣቸው ጀማ አጠገብ ያስቀምጬ ተዘጋጅቼ ነበር። አልሆነ። ለማንኛውም የተረዳን የመጀመሪያው ነገር ዩናይትድ ተሻሽሏል። በተለይ ደግሞ በሳይኮሎጂው ረገድ ፐርፌክት እየሆነ እየመጣ ነው። ማንዬ ይሄ አዲሱ አሰልጣኝ ካድክ ሚሉት መጥቶ የሆነ መንፈስን የዘራባቸው ዝርትን ያደረገባቸውና ነቀቷሉ ተጫዋቾቹ በሙሉ። ከዛ በተጨማሪ ደግሞ ሌላው የአርሰናል ደጋፊ ቋጠሩ ላይ ደክመናል። አሁን በደንብ መወጠር አለብን። ቅዳሜ 9 ተኩል ላይ ለቶትናም ኃላፊነቱን ሰጥተን ሚኮስ ፐርሰን እናበረታቷለን። እንቀጥል ይሆናል ጀማው። ለማንኛውም ዋናው ቪላ ማሸነፉ ነው። ይሄ ያቃጥሎኛል ጀማው። ቪላ በቃ ደስ ብሎኛል። ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ ሴስኮ ጀግና ብሩኖ የኔ አባት ፕሬሲንግ ትጠላለህ ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። ኢታቤት ማን ምንድነው የተፈጠረው? ትናንትናም ድራማ ቼልሲ፣ ዛሬ ማንቸስተር ዩናይትድ ድራማ። ሴስኮ ፉላም ግን ባለቅሳት ምን አባቱን ያደረገው ምንድነው ያደረገው? ሁለታቻ ሲሆን በቃ ለኔ ምንድነው ፈርጌታ ይምሰሩ እኮ ሴስኮ ኦፕን ኳስ እኮ አንተ ያንን ኳስ ብስት በቃ ትሰየፍ ነበር። ለምን ከኋላው ቡሞ ነበረ እዛ ጋር ያለ ግን ኧረ በስመ አብ ለምንድን ነው ሁለት ጎል ያገቡት? እኔ ጥያቄ ለምን አገቡ እንደዛ እንዴ? በጣም ነው የተቋቸው የነበረው። ግን ማንቸስተር ዩናይትድ በቃ ዘንድሮ ምንድነው እንዴ አመረራችሁ እንዴ? ዲያንሱ ይጻጉሩ ሊቆረጥ አመረራችሁ በቃ ሲሪየስ ሆኑ እኮ። ቶፕ 4 አሁን ምንድነው የሚፈጠረው? የሊቪ ቋጠሮ አልተሳካም በቃ ባሁኑ ቶፕ 4 ማን አንተ ሁላም ጋር ተናል ትንሽ ተጠሪ ላንዲ አስጨነቁን እኮ ወገን። ኧረ ወይኔ አርሰናል እኮ ይዚ ወሊ ነበር ማን አጥቂማ ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ።
አያ የኔንትን አያ አባቴ ይሄ ነው ማንቼ ያሳያል። አንተ የተሰራውን ፌክ ነው ፉላም የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቼ አባቴ። ማንቼ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። ግባ ነው ቤንጃሚን አዳም ያቸውታ ብለህ ብረ ቋጣሪ ልጨፍር አቸውታ ብለህ ባለቀ ሰዓት አባ ይሄ ማን ነው? እዚህ ጋር አሳየው ቤንጃሚን ከሞን ዩናይትድ እንዴ ዳኛው ምንድነው? ካላገቡ ባለፈው የሚመስለው እኮ መጨረሻ ማንዬ አንተ ስትወጣ ነው በቃ እንትን የተበላሸው። ካስሚሮ ስትወጣ አይመቸኝም። ሴስኮ ከሞን ምን አለ አሁን እንደዚህ ነው ባሸነፈው። በቃ ማንቸስተር ፉልሃም እንዳሸነፈው ሲቲን ባሸነፈው ኳስ አይታወቅም እኮ ባሸነፈው በቃ ደስታ መደሰት ምን የደስታን ጣም ረስቼዋለሁ። ፕሪሚየር ሊግ ላይ ግን መደሰት በቃ ማርያምን የደስታ ቪዲዮ ብሰራ በቃ በዘፈን ድሮ እንደምሰራው ምናምን ናፈቀኝ እኮ ማርያምን ናፈቀኝ እኮ ፕሪሚየር ሊግ ላይ በቃ ማንቸስተር ዩናይትድ እንዴ ፒኤስጂን ያየነው ማንቸስተር ዩናይትድ ምንድነው? ከየት ነው የመጣው ይሄ ሰውዬ? እኛ አሞሪም ነው የምፈልገው። አሞሪም ይመለስልን። የኛን ውጤት አላያችሁም እንዴ? ትላንትና እኮ እኛ 3-2 ነው የተሸነፍነው እኮ። እናንተም ከኛ እኩል ነው እየተከታተልን ነው የምንሄደው እኮ። እንዴ ማንቸስተር ዩናይትድ ኧረ በስመ አብ ኩኛ ቃዲልኝ ማን ዩናይትድ 3 ፉልሃም 2 የተጫዋቾች ሬቲንግ እንደ ሁልጊዜው ላችሁ ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ ማለት ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከላመንስ ነው የምንጀምረው? ላመንስ ዛሬ ምንድነው ጥይት የሚመልስ ነው የሚመስለው። ምንድነው ዊልሰን ፍሪኪክ ይመጣል። የዊልሰን ፍሪኪክ አንተ ዘንድሮ እንደዛ በጣም አሪፍ ጨዋታ ነው። ኮርና ምናምን ብሎክ እያደረገ ነበር። በጣም ያበደ ጨዋታ 8-10 ማለት ነው። ሉክሾ ጋር ሄደን ሉክሾ የሚገርም ጨዋታ ነው እንደውም የተጫወተው ማለት ነው። እዛ ጋራ ይዞት ነበር። ቺኩዌንዜን እኮ ያዘው እኮ ቺኩዌንዜ በዚህ እየተቀያየረ ነበር ሲጮት የነበረው። ግን ሉክሾ በጣም ሶሊድ ነበር ዛሬ ጨዋታው በጣም ያበደ 7.5 ማለት ነው። ሊሳንድሮ ማርቲኔዝ ማን ልክ ሊያልቅ ሲል ሌላ ሰው ሆነ። ሌላ አእምሮ ውስጥ ያለ ሰው ነው። ምን ሆኖ ነው እንዴ? ዝም ብሎ ይቀማል ምናምን በጣም ያበደ ጨዋታ 2 ጎል ገብቶባቸው ማለት በጣም ያበደ ጨዋታ ነው። 9-10 ማለት ነው። ሃሪ ማጉዌር ጋር እንሄዳለን። ማጉዌር የአየር ኳስ ላይ ዛሬ ሶሊድ ነበር፣ ግን ፔናልቲውን ያሰጠባችሁ እሱ ነው። ማን ማጉዌር ዛሬ እንደውም ዲሳፖይንት የሚያደርግ ጨዋታ ነው የጨዋታው 7-10 ማለት ነው። ዳሎት ጋር እንሄዳለን። ዳሎትን ማጠድ ይግበደው ኦ ማጋድ ያኛው ብራዚላዊ ገብቶ በአንድ ቀረባቸው፣ ግን በጣም የሚችለው ዳሎት አሪፍ ጨዋታ ነው የጨዋታው፣ ግን ያን ያህል ሳትስፋይ አያደርግም። 6-10 ማለት ነው። ከዛ ወደ መሃል እንሄዳለን። ካስሜሮ ምንድነው ካስሜሮ የሚሰራው? እኔ እኮ ሌላ ተጫዋች ማይመስለኝ። አንዴ ባላየ አንዴ ባየ ምንድነው ኮርና ፍሪኪኩን ቴስት አገባባቸው። ምንድነው ካስሜሮ በጣም ያበደ ጨዋታ ማለት ነው። 15 በጣም ነው የምትችለው። ኮቢ ሜኖ የተደበቀ ዳይመንድ እስከ ዛሬ ድረስ ያ ጸጉራም ሰውዬ አሞሪም የተባለ ምንም አያውቅም ኳስ እንኳን ይወጣላችሁ እዛ በጣም ነው የሚችለው። ሜኖ ምንድነው የሚሰራው? 9-10 ማለት ነው። ከዛ ኩኛ ጋር እንሄዳለን። ኩኛ ተከታታይ ሳምንት አገባ። ምንድነው 3-2 ተከታታይ ሳምንት አለቀ ጨዋታችሁ። ኩኛም አገባ። ማን ኩኛ በጣም የሚያምር ጎል ነው ያገባው። ከምን አይነት ቦታ ላይ ነው? በጣም ነው የሚችለው ይሰውዬ። 9-10 ማለት ነው። ብሩኖ ጋር እንሄዳለን። ብሩኖ ካፒቴን መሆኑን አሳየ። በቃ ዛሬም ገባችሁ አይደለም? ምን አይነት ክሮስ ነው ያደረገው? ምን አይነት ጎል ነው እንድታገቡ ያደረጋችሁ? ለሼስኮ ምን አይነት በስመ አብ በጣም ነው የሚችለው። 10-10 ማለት ነው። ከዛ ደግሞ አማድ ጋር እንሄዳለን። አማድ ማለት ነው ይኸውላችሁ ድሪብል ነው የሚችለው፣ ግን ጨዋታውን አፌክት እያደረገው አልነበረም ከነጭራሹ። እውነት እምላችሁ ጨዋታው ምንም አፌክት እያደረገ አልነበረም። 7-10 ማለት ነው። እምቦሞ ኧረ በስመ አብ መላጣ፣ አንተ መላጣ እንደዚህ ምን ሆነህ ነው የምትጫወተው? በጣም እየተጫወተ ነበር፣ ግን ዛሬ ያን ያህል ብዙ ቻንሶችን አላገኘም። ግን ወጣ ብሎ እየተጫወተ ነበር ከቲሙ ጋር ማለት ነው። እምቦሞም 7.5 ማለት ነው ከተቀያሪዎች። ከዛ ማዝራዊ ገብቶ ሌላ ሰው ሆኖ ነበር እኮ ያኛው። ምን አይነት ሰው ነው? ምን አይነት ጎል ነው የገባባችሁ? በስማ ማዝራዊ አሪፍ ጨዋታ ነው የጫወተው 7-10። ከዛ ደግሞ ሼስኮ ጋር እንሄዳለን። ሼስኮ ያገባል። ሼስኮ አገባ። ምን አይነት ጎል ነው ያገባው? ተች አደረገ። ምን አይነት ጎል ነው 9-10 በጣም ነው የምትችለው። ማይክል ካሪክ እንደዚህ አይቻልም። ካሪክ ምን አይነት ቡድን ነው የሰራው? ካሪክ እናንተ ምን አይነት ቡድን ነው? ማንቸስተር ዩናይትድ ይህንን ማንቸስተር ዩናይትድ ነው አይቼው አላውቅም። ሩበን አሞሪም እኮ እስከ ዛሬ ነው የምላችሁ
ሙሉ ዩናይትድን ሲያሰለጥን 3 ተከታታይ ጨዋታ ያሸነፈው አንድ ጊዜ ብቻ ነው። ይሄ ገና ከመግባቱ ምንድነው ነገርየው? ዩናይትድ እኮ ማለት ነው ይላችሁ እንደዚህ አይነት ጨዋታ በጣም ነበር የሚከብደው፣ በጣም ነበር የሚቸገረው። አረረረረ አንዛለቅም እንደዚህ ያዛልቀንም። ወይኔ አጫዋታቸው፣ ፍላጎታቸው፣ በቃ በአጠቃላይ ሜንታሊቲያቸው ተቀይሯል ነው የምላችሁ ቤተሰብ። ላይክ ሩበን አሞሪም ነበር እንዴ ችግሩ ነው እያልኳቸው፣ ግን እስከ መጠየቅ ደረጃ የሚያደርስ ለውጥ በአንድ አሰልጣኝ ቅያሬ ያለ ምንም ፊርማ ኮቢ ማይኖን ነው በቃ ስታርቲንግ ላይን አፕ ላይ ማይክል ካሪክ የሚገርም ኮች። ምን ብዬ ላብሽቃችሁ ዛሬ ወይኔ። ትኩረት ወደ ስፐርሱ ጨዋታ ቤተሰብ። ማንቹሪያንስ የሚገርም ቪክተሪ ማለት ነው። ጎስት እዚህ ብላ እየቋጠረች ቁጭ ብላ ለፉላም ይቋጠራል። እኔ እዚህ ቁጭ ብዬ ለጎረቤት አረ በስመ አብ ሼሽኮ፣ አረ ሼሽኮ ከሼሽኮ እንደዚህ አይነት ኮምፖዥን እንደዚህ አይነት መረጋጋት አልጠብቅም እንዴ። ያ የምናውቀው ሼሽኮ እኮ ወይ ይሰጣል ምናምን ኮንፊደንስ የለም። ሰሞኑን እየገባባች ስለሆነ ነው መሰለኝ ዞራ ባላየን ያገባው እንደዚህ ብሎ ካስታኝን ፉላምን ዲፌንደር ልኮት እምቦይሞጋ ልኮት ባላየ ማለት ነው። ሃላንድ ጠፋ ብለው ነው መሰለኝ ሰሞኑን ኤኪቲኬ ሼሽኮ ምናምን ብቅ ማለት ጀምረዋል። አሁን የኛ አጥቂ ማታ ከቶተናም ጋር ያሳያል ማንነቱን። ለማንኛውም ጸጉሩን ይቆረጣል። በቃ ያሰውይ ሁለቱንም ከማናችሁ እንደሆነ አላውቅም። እኔ የዩናይትድ ደጋፊ አይደለሁ። ከቶተናምና ምናምን ይቆረጣል። ከዚህ በኋላ ራሳችሁ ታይትል ኮንቴንደርስ ነው የምትባሉት።